ሶስቱ ታላላቅ ዛፎች በአንድ ኮረብታ ጫፍ ላይ የተተከሉ ሶስት ዛፎች ነበሩ። እነዚህ ዛፎች የወደፊት ህልማቸውን ምን እንደሆነ መወያየት ጀመሩ። የመጀመሪያው ዛፍ እንዲህ ሲል ህልሙን ገለጸ። ታላቅ ንጉሥ የሚተኛበት አልጋ መሆን እመኛለሁ። በዙሪያዬ በልዩ ቅርጽ ተሰርቼ ሁሉም እንዲያከብረኝና ዝናዬ እንዲነገር እፈልጋለሁ ብሎ ለሁለቱ ዛፎች ነገራቸው። ሁለተኛውም ዛፍ እንዲህ ሲል የራሱ ምኞት መናገር ጀመረ። እኔ ደግሞ የምጓጓው ታላቅ መርከብ ሆኜ መሰራት ነው። በዓለም ላይ እጅግ ዝነኛ የሆኑ ነገስታት በእኔ ላይ እንዲሄዱና ከጥንካሬ የተነሳ ሰዎች በእኔ ላይ ያለ ስጋት እንዲጓዙ ነው የምፈልገው ብሎ በዓይነ ህሊናው ትልቅ መርከብ ሆኖ ሲጓዝ እየሳለ። ሶስተኛውም ቀጠለ። ዛፍነቴን ብተው ያንዘፍዝፈኝ ብሎ ምሳሌያዊ ንግግር ተናገረ። እኔ የምፈልገው ከዚሁ ሳልነቃነቅ ረዥም ዛፍ ሆኜ ወደ ላይ ማደግና ከከፍታ የተነሳ ለሰማይ ቅርብ መሆንና ሰዎች በእኔ ላይ ወደ ገነት እንዲገቡ እኔን ባዩ ቁጥር ፈጣሪያቸውን እንዲያስቡ ነው የምፈልገው ብሎ ተናገረ። ይህን ከተናገረ በኋላ ሶስት አናጢዎች ወደ እነዛ ዛፎች መጡ። አንደኛው አናጢ የንጉሥ አልጋ ለመሆን የሚመኘውን ዛፍ ቀረብ አለና ይህ ዛፍ ጠንካራ ይመስላል፣ ወስጄ ለቤት ዕቃ ሰሪዎች ይሸጥላቸዋለሁ አለ። ይህን የሰማው ዛፍ የንጉሥ አልጋ የመሆን ምኞቱ የሰመረ ያክል ተሰማው። ግን የዛፉን ህልም ሳይረዱ አልጋ አድርገው በመስራት ፋንታ የከብት የሳር ድርቆሽ ማስቀመጫ ሳጥን አድርገው ሰሩ። በአንድ በረት ውስጥም ወስደው ጣሉት። ሁለተኛው አናጢ የንጉሥ መርከብ እሆናለሁ ብሎ ቀረብ ብሎ አየውና ይህ ዛፍ ጠንካራ ይመስላል፣ መርከብ ወደሚሰሩ ሰዎች ወስጄ ባሳየው ጥሩ ዋጋ ያወጣልኛል አለ። ዛፉ ስለት የሰመረ ብሎ ተደሰተ። ሆኖም መርከብ ሰሪዎቹ ምኞቱን ሳይረዱ ቆራርጠው ትናንሽ የአሳ ማጥመጃ አድርገው ሰሩት። ሶስተኛው ዛፍም በመጥረቢያ ሲቆረጥ የዛፎች ንጉሥ ሆኖ ከፍ ብሎ የማደግ ህልሙ አብሮ ተቆረጠ። ከብዙ ዓመታት በኋላ አንዲት የጸነሰች ብላቴና ከአንድ አረጋዊ ጋር ቤተልሔም በሚባል የይሁዳ ከተማ መጣች። በወቅቱ የማደሪያ ስፍራ ስላልነበራት በከብቶች በረት ውስጥ ለማደር ገቡ። ጸንሳ የነበረችዋ ልጅም በበረት ውስጥ ወለደች። የመኝታ ስፍራ ስላልነበራት የከብቶች የሳር ድርቆሽ በሚቀመጥበት ሳጥን ውስጥ አስተኛችው። የዚያን ቀን ለተወለደው ሕፃን ከሩቅ ነገስታት ሳይቀሩ ስጦታ አመጡለት። የንጉሥ አልጋ መሆን ይመኝ የነበረው የዛፍ ሳጥን ሆኖ ቢሰራም የነገስታት ንጉሥ መኝታ ሆነ። ይህ ከሆነ ከ30 ዓመታት በኋላ ማጥመጃ ሆኖ በተሰራው ጀልባ ከወትሮ በተለየ ሁኔታ 13 ሰዎች ተሳፈሩበት። የንጉሥ መርከብ ለመሆን የተመኘው ይህ ጀልባ በጀልባነቱ 13 ተሳፋሪዎችን ተሸክሞ ሲያማርር በጉዞ መካከል ድንገት ትልቅ ማዕበል ተነስቶ በመርከቧን ያናውጻት ጀመር። ተሳፋሪዎቹ ጀልባውን ለመቆጣጠር ታገሉ። ከመካከላቸው ግን አንድ ተሳፋሪ ተኝቶ ነበር። ሞገዱ እየባሰ ሲመጣ የተኛውን ተሳፋሪ እንዲህ ብለው ቀሰቀሱት። ስንጠፋ አይገድህምን? በማለት ጠየቁት። እሱም ተነስቶ ማዕበሉን ገሰጸው። ጀልባውም ድሮ እንደተመኘው የጫነው የነገስታት ንጉሥ እንደሆነ ተረዳ። ይህ ከሆነ ከ2 ዓመታት በኋላ የዛፎች ንጉሥ ለመሆንና ወደ ሰማይ መውጫ መንሰላል ለመሆን የሚመኘውን ዛፍ አንጥተው ለአንድ ወንጀል ለሌለበት ንጹሕ አሸከሙት። ከተራራው ጫፍ ሲደርስም ባሸከሙት እንጨት ላይ ሰቀሉት። እንደተሰቀለ ምድር ለ3 ሰዓታት ጨለመች። ብዙ ተአምራት ተፈጸሙ። ይህ ዛፍ እንደተመኘው የእጽዋት ሁሉ ንጉሥ ሆነ። ሰዎች በእርሱ መንሰላልነት ወደ ገነት ገቡ። እሱን ሲያዩ ፈጣሪያቸውን ያስታውሳሉ። በሁላችንም ህሊና ውስጥ የእነዚህ ዛፎች ህልም የተበላሸው ገና ያኔ ወደ አላሰቡበት ስፍራ ሲጣሉ ነበር። ነገር ግን ነገሩ አበቃ ብለን ስናስብ ግን የሶስቱም ምኞት ተሳካ። ይህ ጥንታዊ ታሪክ ምሳሌ እንጂ እውነተኛ እንዳልሆነ ግልጽ ነው። ግን አንድ እውነት አለ። በሕይወታችን ውስጥ እኛ አበቃልን ብለን ስንል እግዚአብሔር ስራውን ይጀምራል። እኛ በቃ አለቀለት ብለን ስንል እግዚአብሔር ሁሉን ነገር ያስተካክልልናል። ይህ ቪዲዮ አስተማሪ ሆኖ ካገኛችሁት ላይክ እና ሰብስክራይብ ማድረጋችሁን አትርሱ። በሌላ ቪዲዮ እስከምንገናኝ ድረስ መልካም ጊዜ ይሁንላችሁ እያልኩ እዚህ ጋር በቃለሁ።